እዚህ ወገኖቼ ይህን ነገር እናስተዋውሳለን። በግብጽ በረሃ ብዙ ነገር ገጥሟታል፣ ተርባለች። እመቤታችን ድንግል ማርያም አልቅሳለች። ጎዳን ሰብየ ግብጽ ሰነከሰት አቲኬኘ ቁልቁሌቲ ማርያም ቤሎፍቴት አቲኬኘ ቁልቁሌቲ ማርያም ቦቼት አልቅሳለች። ወገኖቼ ከኃይል መምህር ምስክር እንግዳ የዚህ ታላቅ ደብር ዋና አስተዳዳሪ እንዲሁም የመንጋው የበላይ ጠባቂ ክቡር መምህራችን መምህር ፍቅሩ ገሌ የዚህ ታላቅ ደብር ስብከተ ወንጌል ኃላፊ፣ ክቡር መምህራችን መምህር ስዩም አይሉ የደብራችን ዋና ጸሐፊ፣ ክቡራን አይንተ እግዚአብሔር አባቶቼ ካህናት፣ ለሰማይ ሥርዓት የምታገለግሉ ክቡራን ወንድሞቼ ዲያቆናት፣ ለተልእኮ የምትፋጠኑ በአገልግሎትም የምትመስሉኝ የቤተ ክርስቲያናችን የጀርባ አጥንቶች፣ ሰንበት ትምህርት ቤቶች፣ በዚህ ስፍራ ቅዱስ በሆነው ስፍራ ለታላቅ ስሙ ከሥላሴ ዙፋን ስር የሚንቆረቆረውን ጸበል ለመጠጣት በቅድስናው ተራራና ወደ ምሕረት የተሰበሰባችሁ ምዕመናን፣ አባቶች፣ እናቶች፣ እህቶችና ወንድሞች፣ ሕፃናት በእግዚአብሔር ፍጹም ሰላም እንደምን አደራችሁ? በከ ቁልቁሉ በከ የቢፈማ በከ ከበጀማ ከነት ቴሱመ ሥላሴ ጀላ ከምቡርቁ ጸበለሳ ዱጉዳፍ እዶ ከነት ከወልት ቀበምተን ክርስቲያኖታ አቦኒ አርሞኒ ደርገጎኒ ሸመረን ጩቡን ከንስንረ በርባደሜ ዲቤ ዳይመን ነጋ ዋቀዮት ነጋ ሲንጋፈድ አከም ጅርቱ አከም ቡልተን አሜን ዋቀዮ መቃን ሰበራን ገበራት ከንገለቴፈሜፍ ከኔብፈሜ ኑፋተው በጋ ጉያ ሃደ ኬኘ ቁልቁሌቲ ማርያም ዳን ሲንገኤ ሜ ዋቀዮን ገለቴፈዳ ይገባዋልና አመስግኑት። ለእግዚአብሔር ምስጋና ይገባል፣ ለእግዚአብሔር እልልታ ይገባል። አመስግኑት። አሁንም በዛሬው ዕለት እንደ እግዚአብሔር መልካም ፍቃድ የምንማረው የቃሉ ርዕስ ሱላማጢስ ሆይ ተመለሺ፣ ያ ሱላማጢስ ዴቢሂ ሜ ሰገሌ ከነ ነፋነ ጀራ ያ ሱላማጢስ ጀራሜ እናዳሙ ያ ሱላማጢስ ዴቢሂ ሱላማጢስ ሆይ ተመለሺ። በዚህ ቃል እግዚአብሔር አምላካችን ያስተምረን። ወገኖቼ ለትንሽ ደቂቃ ልባችሁን አሳርፋችሁ ሕይወት የሆነውን ሰላም የሆነውን የእግዚአብሔርን ቃል እንድትሰሙ ፈልጋለሁ። የሮ ሙራሳፍ ለቤ ኬሰን ኦኔ ኬሰን ቦቆቺሳቲ ሰገሌ ዋቀዮ ጅሬኘተ አከሲና ጌፈተን መቃ ዋቀዮትን ስኒዳም እጋን ጉያን አራኩመ ቤከሙ ተፈጸመናሁ ማይሌተ ጽጌ እያሉ አባቶቻችን የመጨረሻው የጽጌ ሰንበት ዛሬ ነው የሚፈጸመው። ምንም ኅዳር 6 እናታችን ድንግል ማርያም ወደ አገሯ ብትመለስም ነገር ግን እንደ ቤተ ክርስቲያናችን ሥርዓት የመጨረሻው እሁድና የመጨረሻው የማይሌተ ጽጌ ሳምንት ዛሬ ነው። አከሰይን ሴረ መነ ክርስቲያና ኬኛት አኩመ እንዲኬ ሰንቤክተን ሰዳሰ ጀአ አቲኬኘ ቁልቁሌቲ ማርያም ገረ ብየሼት ገረ እስራኤልቲ አዴቢቱ መሌ ጉያናራ ሰንበተ ጡሙራ አቢን ዮኪንሞ ማይሌቲን ጽጌ ኒራወተ ጀደኒ አቦኒ ኬኛ ጉያራ ሰገሌ ዋቀዮ ዮኪንሞ ሰገሌ ዱቢ የገሎ ያሬድ መነ አመንታ ኬኛ ኬሰቲ ፋርፈተሙን ጉያራ ኢሰዱማ ከበጃጁ ጉያ ከና ዋቅኒ ዋኑ ጌፍ መቃንሳ ከንገለቴፈሜፍ ከኔብፈሜ ኑፋተው እግዚአብሔር ለዚህ ቀን ስላደረሰን ስሙ የተመሰገነ ይሁንልን። ወገኖቼ ብዙ ሰዎች ወደዚህ ስፍራ ለመምጣት አስበው አልመው አቅደው አልተሳካላቸው። ክርስቲያኖታ ነሞኒ ባየን በከከነ ዱፈኒ ሰገሌ ሳበረቹዳፍ ከሮርሰኒ
ገሩ አሎን ሚጀነፍ ኢሲን ገሩ ሲኒ ሚጀቴ ሰገሌ ዋቀዮ በረቻ ጅርቱ ሜ ዋቀዮን ገለቴፈዳ ዱጉመት እውነት ለእናንተ እግዚአብሔር ምቹ አድርጎላችሁ ቃሉን እየተማራችሁ ነውና እስቲ እግዚአብሔርን እልል ብላችሁ አመስግኑት። ሱላማጢስ ሆይ ተመለሺ፣ ያ ሱላማጢስ ዴቢሂ። ይህን ኃይለ ቃል የምናገኘው በመኃልየ ዘሰሎሞን ምዕራፍ 7 ቁጥር 1 ላይ ነው። ሰገሌ ከና ጀቸ ከነ ከናርገኑ መጫፈ ወዱ ጫሉ ሶሎሞን በሬሴ በቆና ቶርባ ለኮምሰ ተኮረት አርጊና ካዮን ሰገሌ ከና አትኬኘ ቁልቁሌቲ ማርያም አኩማ አቦን ዱበተኒፍ ገረ ብየሼ ገረ እስራኤሊት አከሼን ደብቴ አዱኛፍ ለብሱታ አትኬኘ ቁልቁሌቲ ማርያም ወጋ ሰዲፍ ጀጃ ጉቱ ጎዳን ሰረቱርቴ እናታችን ድንግል ማርያም ከልጇ ከወዳጇ ከዮሴፍ እና ከሶሎሜ እንዲሁም ከዮሳ ጋር ወደ ግብፅ አገር ሸሽተው ነበር በንጉሱ በኤሮድስ ምክንያት። የማቴዎስ ወንጌል ምዕራፍ 2 ቁጥር 13 ማንበብ ትችላላችሁ። ኤሮድስ ድንግል ማርያምን አሳዷት ነበር ከልጇ ጋር። ክርስቲያኖታ አትኬኘ ቁልቁሌቲ ማርያም ወጋ ሰዲፍ ጀጃ ጉቱ ገረብየ ግብፅቲ ጎዳንቴ ቱርቴ ማሊፍ ጀናን ሞቲቺ ኤሮድስ ወንጌለ ማቴዎስ በቆና ለመለኮምሰ ኩደ ሰዲ ጉባረቲ ሞቲቺ ኤሮድስ አነኬኘ ቁልቁሌቲ ማርያም ኢልመሼ ዮሴፍ ሶሎሜፍ ዮሳ ገረብያ ግብፅቲ ጎዳንሲሴ ቱሬ ሴናን ኩን እንደ ኬኘ ጀላሎ ኮታሚት ኢጋን አትኬኘ ቁልቁሌቲ ማርያም የሮ ጎዳንሰ ሰነት ሙደኖን ጉርጉዳ አከሼ ሙዳቴ የሮተን ደርበን በርሲሶተ ገራገራቲን በረኔ ጅር እመቤታችን ድንግል ማርያም በዚያ በጭንቁ ሰዓት በበራሁ ሰዓት በዚያ በስደቱ ሰዓት ብዙ ፈተና እንደገጠማት በተለያዩ መምህራን ተምረናል። ወገኖቼ ከነዚያ መካከል እጅግ በጣም አስፈሪ የሆነውና እናታችን ድንግል ማርያምን ያስደነገጣት አንድ ነገር ነበረ። ለዘመናት በበረሃ ውስጥ የነበሩ ሁለት ሽፍቶች ስማቸው ዳክራስና ጢጦስ ይባሉ ነበር። ወይም ደግሞ ፋይታዊ ዘየማንና ጸጋማሂን የተባሉ ሁለት ሽፍቶች ነበሩ። ወገኖቼ እነዚህ ሽፍቶች እመቤታችን ድንግል ማርያምን ዘርፈው ነበር። እየሰማችሁ ነው። አቶተ ሳምቶተ ቤከሞ ጢጦሲፍ ዳክራስ ፋይታዊ ዘየማኒፍ ጸጋማሂን ከንጀለመን ቦሶነ ግብፅ ሰነ ኬሰት አነኬኘ ቁልቁሌቲ ማርያምን ሳመኒ ቱረን። ነገር ግን ከነሱ መካከል አንዱ ጢጦስ የተባለው ዋላ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስቅለት ላይ መጋቢት 27 በቀኙ የተሰቀለው ጢጦስ ወይም ደግሞ ፋይታዊ ዘየማን የተባለው እሱ ወገኖቼ አንድ ነገር አድርጓል። በዚያ ሰዓት እመቤታችንን እንዳደነግጥ ሸኝቶ የዘረፏትን ንብረት ሁሉ መልሶላታል። ክብር ለእግዚአብሔር ይሁን። በእውነት ርጉመት አትኬኘ ቁልቁሌቲ ማርያም አከሼን እናኔፍ ጢጦስ ፋይታዊ ዘየማን ነምኒ ጀደሙ ቀቤኘ ሳመን ሁንዱማ ሴኒች በላ ቀቤኘ ሳመን ሁንዱማ ሰነ ደብሰኒሩ ጌታችንም ቃል ገብቶለታል። ያኔ እየሰማችሁ ነው። እውነተኛው ንጉሥ፣ እውነተኛው ዳኛ፣ እውነተኛው እረኛ ኢየሱስ ክርስቶስ ቃል ገብቶበታል። እውነት እላለሁ ከማንም ቀድመ መንግሥቴን የምትወርስ አንተ ትሆናለህ አለው። ክብር ለእግዚአብሔር ይሁን። ጻድቃን ሳይገቡ እነ ኢሳይያስ እነ አብርሃም እነ ከአዳም ጀምሮ ያሉ ጻድቃን ሳይገቡ ያ ሽፍታ ለዘመናት ወንበዴ የነበረው ፋይታዊ ዘየማን የገነትን በር ከፍቶ ነው የገባ። ክብር ለእግዚአብሔር ይሁን። ርጉመቲ ዋቀዩ አባን ኬኛ አከከነ ገረውማንሳ አከከነ ገረላፉማንሳ። ስለዚህ ወገኖቼ ይህን ነገር እናስተዋውሳለን። በግብፅ በረሃ ብዙ ነገር ገጥሟታል፣ ተርባለች። እመቤታችን ድንግል ማርያም አልቅሳለች። ጎዳንሰ ብየ ግብፅ ሰነ ኬሰት አትኬኘ ቁልቁሌቲ ማርያም ቤሎፍቴት አትኬኘ ቁልቁሌቲ ማርያም ቦቼት አልቅሳለች። ወገኖቼ በጣም ብዙ ፈተና ደርሶባታል። ነገር ግን በዛሬው ዕለት የምናየው ሱላማጢስ ሆይ ተመለሺ፣ አባቷ
ዳዊት አባቷ ሰለሞን እመቤታችን ድንግል ማርያምን ገና ከ600 ዓመት በፊት ሱላማጢስ ሆይ እናቴ ሆይ ተመለሽ እያለ ሲዘምርላት እናያለን። ያሃደኮ ያ ሱላማጢስ ዴቪድ ትንጀር ሱላማጢስ ማለት ትርጉሙ ሰላማዊት ወይም ደግሞ የሰላም መንገድ ማለት ነው። እየሰማችሁ ነው? ሱላማጢስ ጀቹን ይክኒሳ ነገኘ ዮኪን ዳንዲ ነገኛ ጀቹ እመቤታችን ድንግል ማርያም የሰላም መንገድ ነች። እመቤታችን ድንግል ማርያም የሰላም እናት ነች። ምክንያቱም ልጇ የሰላም አለቃ ነው። ልጇ ምንድን ነው? የሰላም አለቃ። የምን አለቃ ነው? የሰላም አለቃ። ለዚህ ነው ኢሳይያስ 9 ቁጥር 6 ላይ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነት በጫንቃው ላይ አለ፣ ስሙ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ብሎ ኢሳይያስ ገና ከ600 ዓመት በፊት ትንቢት ተናግሮ ነበር። ክብር ለእግዚአብሔር ይሁን። ዱጉመቲ ዳይምኒ ኑፍ ከነሜራ ኢልሚ ኑፍ ዳላቴራ ጎፍቱማንሳ ገቲቲ ሳረ ጅራ ኢኒ አባ በረበራ ሞቲ ነገኛ ጀደማ ማለገኛ ሞቲ ነገኛ የሰላም ንጉሥ ይባላል ነው የተባለው። የሰላም ንጉሥ ማን ነው? የድንግል ማርያም ነች። እሷስ የሰላም እናት ነች። ለዚህ ነው የዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ እኔ ሰላሜን እሰጣችኋለሁ አኒ ነጋቆ ማልን ስኒፍጎን እስኒፍ ነንኬና ነጋ አኒ ስኒፍከን ነጋ አዱኛን ነማፍከኑ ሚቲጀ እኔ የምሰጠው ሰላም ዓለም እንደሚሰጠው ሰላም አይደለም። የሰላም ምንጭ የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። ለዚህ ነው አባቶች ምን ይላሉ? እሷ አማናዊቷ ሱላማጢስ ነች ይላሉ። አማናቲዊቷ ሱላማጢስ ነች። ይህ ማለት እሼን ነገኘ ኢሳ ዱጋዳ ነገኘ ማሊዳ ነገኘ ሰዱጋ ዳንዲ ነገኛ ከኑታ ገርሲስቴ ከራ ነገኛ ከኑታ ገርሲስቴ አስተውሉ። ድንግል ማርያም ገና በልጅነቷ በ3 ዓመቷ ሳትጠግብ በልታ ሳትጠግብ ጠጥታ ሳትረካ ገና በ3 ዓመቷ ቤተ መቅደስ ውስጥ ያደገች ሴት ናት። ለዚህ ነው በ3 ዓመቷ ወደ ቤተ መቅደስ መግባቷን ታኅሳስ 3 ቀን በዓታ ለማርያም ብለን እናከብረዋለን። እናታችን ድንግል ማርያም በዛሬው ዕለት እኮ አንድ ነው። አንድ ማለት ልደታ ማርያም ማለት ነው። እመቤታችን ድንግል ማርያም ግንቦት 1 ቀን አትኬኘ ቁልቁሌቲ ማርያም ጫምሳ ተኮ ዳለቹ ሾንዲ ኬኛ ቤክና አኩመ ቤከሙ ሙዴ ሳዲሞ አትኬኘ ቁልቁሌቲ ማርያም ገረመረ ቁልቁሉማት ሴንቴቱ ወጣ አትኬኛ ቁልቁሌቲ ድርቦ ማርያም አርመሌ ኡቱ ስሪት አርመሃለ ሼኖዲን ዱጋቲ ብየለፋ ኛተ ብየለፋ ከነቱ ስሪት ኛቲን ጋሪፍ ቶላቱ አደም ባፈቲን ገረመረ ቁልቁሉማት ሴንቴት በትትና ያደገች እናት ናት። የአይሁድን ጭካኔ ተቋቁማ ያደገች እናት ናት። አይሁዳውያን በጣም እጅግ በነገረ ማርያም ተምራችሁታል ሁላችሁ። ዱቢ ዮኪን ኢማማ ሐረከኝ ቁልቁልቲ ማርያም ረቲ በረተሪት ሜሪዮሎጂ የሚባለው ላይ ተምራችሁታል ሁላችሁ። የሚገርማችሁ እናታችን ድንግል ማርያም በዚያ አይሁዳውያን በቤተ መቅደስ እያለች ብዙ የጭካኔ አይነት አሳይቷታል። ነገር ግን ያን ሁሉ ተቋቁማ ያለፈች እናት ናት። ክብር ለእርሷ ይሁን። እልል ብላችሁ እግዚአብሔርን አመስግኑላት። ከነውዱ ማደንደቼ አትኬኘ ቁልቁሌቲ ማርያም ከሱማ ኢናፋ ወራ አይሁዶታ ዱቢ ወራ አይሁዶታ ከነ ሁንዱ ማደንደሴ አትኬኘ ቁልቁሌቲ ማርያም ናበቴት። የሚገርማችሁ ለመጀመሪያ ጊዜ በመጽሐፍ ቅዱስ ታሪክም ሆነ በየትኛውም የመጽሐፍ ታሪክ እመቤታችን ድንግል ማርያም በመላእክት ተመስግናለች። መላእክት እመቤታችን ድንግል ማርያምን አክብሯታል። መላእክት ለእመቤታችን ለድንግል ማርያም ክብር ሰጥቷታል። እርገሞኒ ዋቀዮ አረከኘ ቁልቁሌቲ ማርያም ገለተ ይፈተኒር ወንጌለ ሉቃስ ቦቆና ተኩ ለኮብሰ ድደሚ ሰደድረት ደስ ይበልሽ ጸጋይ ሞላብሽ ሆይ ጌታ ካንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ። ለመጀመሪያ ጊዜ እንዴት የተባለች እናት ድንግል ማርያም ብቻ ነች። እየሰማችሁ ነው? ደስ ይበልሽ ማን ካንቺ ጋር ነው? ጌታ ካንቺ ጋር ነው።
አንቺ ከሴቶች መካከል የተባረክሽ ነሽ፣ ጸጋ ይሞላብሽ ሆይ ባለ ሙሉ ጸጋ ናት። ማን? ድንግል ማርያም። ገመዲ ኬናን ከንጉተምቴ ዋቀዮ ሲወጂን ጅሮ አቲ ዱበርቶታ ኬሳ ከኔ ቢፈምቴ ጀኔ እርገማን ዋቀዮ ሀደ ኬነ ቁልቁሌቲ ማርያምን ገለቴፈቴ። ወገኖቼ ድንግል ማርያም ትሁት ነች። ኤልሳቤጥም በመንፈስ ቅዱስ ተሞልታ እናታችን ድንግል ማርያምን አመስግናለች። እንግዲህ ወደ ጥንተ ነገራችን ስንመለስ ሱላማጢስ ሆይ ተመለሺ ለምን ተባለች? ሱላማጢስ ዴቢሂ ማሊፍ ጀደምቴ እናታችን ድንግል ማርያም በብስራተ ገብርኤል ጌታችን መድኃኒታችን ኢየሱስ ክርስቶስን ከወለደች በኋላ ትልቅ ፈተና ደርሶባት ነበር። የማቴዎስ ወንጌል ምዕራፍ 2 ከቃሉ ጋር ናችሁ? ሰገሌ ሳውጅን ጅርቱ ዋቀዮን ዱበ ኬኛ ወሊናተው አቲ ኬኛ ቁልቁሌቲ ማርያም ኤርገ ምስራቸው ቁልቁሉ ገብርኤልን ይልመዴሴ ቦዳ ግድራን ረኪን ጉርጉዳ ለኬኛ ቁልቁሌቲ ማርያም ረገ ይጅራ። ወንጌል ማቴዎስ በቆና ለም ሚገርማችሁ ሄሮድስ የተባለ ሌላ ንጉሥ ተወልዷል ብሎ በጭካኔ እናታችን ድንግል ማርያምን አሳዷት ነበር። ወደ ግብጽ ተሰዳ ነበር። በማን መሪነት? በመልአኩ መሪነት ወደ ግብጽ አገር ተሰዳ ነበር። ወገኖቼ በዚያ ስፍራ በነቢያት የተነገረው ቃል ይፈጸም ዘንድ እመቤታችን ድንግል ማርያም ብዙ ፈተና ካየች በኋላ ጊዜው ሲደርስ ኢዳር 6 ቀን እናታችን ድንግል ማርያም ከልጇ ከወዳጇ ከኢየሱስ ክርስቶስ ጋር እንደገና ወደ እስራኤል አገር ተመልሳለች። እንዴት ቢሉ የማቴዎስ ወንጌል ምዕራፍ 2 ቁጥር 20 ላይ እንደ ቤተ ክርስቲያናችን ሥርዓት የሚነገረው የዛሬው ታሪክ ነው። ምዕራፍ 2 ቁጥር 20 ወንጌል ማቴዎስ በቆና ለማ ለኮሰ ዲግደመረታ ከሴና መነ ክርስቲያና ኬኛት ጉያራ ሴና ዱብፈሙ ሴና ይመሙ ክርስቲያኖታ ከኒስና ጃይቡ ወንጌል ማቴዎስ በቆና ለማ ለኮሰ ዲግደመረት ኤርገማን ዋቀዮ ዮሴፍቲ ሙለቴ ልጁን ሊገለው የሚፈልገው ያጨካን የሐረመኔ ንጉሥ ሄሮድስ ሞቷልና ሕፃኑን ይዘው ወደ ግብጽ ተመለስ አለ። እየሰማችሁ ነው? ማንን ይዘን? ሕፃኑንና እናቱን ይዘን። ቅድም ወስዷቸው ነበር። አሁን ደግሞ አለ ለዮሴፍ ተገልጾ ተመለስ። ለዚህ ነው ሱላማጢስ ሆይ ተመለሺ። የሚገርማችሁ ተሳልከ ከመስከረም 26 እስከ ኢዳር 6 ቀን ወይም እስከ ኢዳር 5 ያለው ተሳልከ እኮ የሚገርማችሁ ከቃሉ ጋር ናችሁ። ተመየጢ ሱላማጢስ እያሉ አባቶቻችን የሚገርማችሁ ተሳልከ 4 አይነት ተሳልከ አለ። ለምሳሌ ከኢዳር 6 ጀምሮ እስከ ክረምት መግቢያ እስከ ሰኔ 25 ድረስ ይትፌሳ ይባላል። ከዛስ ከሰኔ 25 ጀምሮ እስከ መስከረም 25 ድረስ ያለው ደግሞ ደመና ብሩ ይባላል። እየሰማችሁ ነው? ዕለተ ሰንበት ደግሞ እምነ ይባላል። ከቃሉ ጋር ናቸው። ሳሊለነ እንለዋለን። እግዚአብሔር ከሁላችን ጋር ይሁን። 4 አለ። እነዚህ ሁሉ በየዕለቱ ነው የሚባሉት። ወሪኩን እንዱምቱ የሮዳን ጀነም እቺ ስንዱ ናት። ይህን ነገር ስለሰጠችን ስሟ የተመሰገነ ይሁንልን። ስለዚህ ክርስቲያኖች እናታችን ድንግል ማርያም በዚህ በማቴዎስ ወንጌል ምዕራፍ 2 ቁጥር 20 ላይ እንድትመለስ አከሸን ዴቢቱዳፍ ኤርገማ ዋቀዮ ዮሴፍቲ ሙለት ዮሴፍም ድንግል ማርያምን ይዞ ልጇንም ይዞ ወደ ግብጽ ከግብጽ አገር ወደ እስራኤል አገር ገባ። ክብር ለመድኃኔዓለም ይሁን። አታመሰግኑ? ገባ